አብዱላኪም መሐመድ እባላለሁ። ቢዮ ወሌ ወረዳ ሁሉ ሞጆ ቀበሌ ነው የምኖረው። በሴፍቲኔት ከመታቀፌ በፊት ብዙ ችግሮች ነበሩብን። በረሃቡላ እንሰቃይ ነበር። ከችግር ውስጥ እንግዲህ ፈጣሪ ነው የሚያወጣው። ትልቅ ችግር ሆኖብኝ የነበረው የእርሻ ቦታ ማጣታችን ነው። በአካባቢያችን የእርሻ መሬት የለም ማለት ይቻላል። ይህ መሬት ከዚህ ቀደም በደን የተሸፈነ ነበር። ለእርሻ፣ ለግጦሽ፣ ለማገዶ በመመንጠሩ ገላጣ ሆኖ በጎርፍ ታጠበ። ምርት መስጠትም አቁሞ ነበር። እኔም ልሰደድ ሁሉ ወስኜ ነበር። ሴፍቲኔት በየ5 ዓመቱ ነው የሚመጣው። እኛ ጋር ከመጣ 15 ዓመት ሆኖታል። እኔ ትንሽ መሬት ነው የነበረኝ። መንግስት ደግሞ በሴፍቲኔት ተለውጡ ብሏል። ለዚህም ነው እኔ ወደ ሴፍቲኔት የገባሁት። ከ5 ዓመት በፊት ነው በሴፍቲኔት ውስጥ ሆኜ እቅድ ያቀድኩት። የተወሰነ ገንዘብ በእጄ ሲሰጠኝ የተለያዩ ሸቀጦችን እየገዛው መሸጥ ጀመርኩ። ለውጥም አገኘው። በመቀጠል የኤሌክትሪክ መስመር በአካባቢያችን ሲገባ ባገኘሁት ገንዘብ የእህል ወፍጮ ተከልኩኝ። በዚህ ፕሮግራም የእርሻ ማሳዎች ዘላቂ ምርትና ምርታማነትን ለማሳደግ የሚያስችሉ ዘርፈ ብዙ የአፈርና ውሃ ጥበቃ ስራዎች ይሰራሉ። በተናጠል ደግሞ በቤተሰብ ደረጃ ደግሞ ከመስኖ ጋር የተያዙ ስራዎች ተሰርተዋል። እነዚህና ሌሎች ደግሞ በፕሮግራሙ የቤተሰብ ኑሮ ማሻሻያ የገቢ ማስገኛ ስራዎች ላይ በመሳተፍ አርብቶ አደሩ በእርሻ ከሚያገኘው ውጪ በሌሎች ስራዎችም በሌሎች ኦን ፋርምና ኦፍ ፋርም የሆኑ አክቲቪቲዎች ተሰማርቶ ገቢው እንዲጨምርና በቤተሰብ ደረጃ ራሱን በዘላቂነት የምግብ ዋስትናውን ለማረጋገጥ የሚያስችሉ ዘርፈ ብዙ ተግባራቶች ተካሂደዋል ማለት ነው። የገድ ቦታ ቡና አንቀሃና ኒንዳቤ ሙዝለ ከይሳን ዳቤ ቡና ራይን ኦመሸዳ የጋስ ቦዘንቦዳ ነብዩ ዱራን አርካው ማንቀብኔ ዋገሮቹ ከታች ያለውን ቦታ በሴፍቲኔት ከታቀፍኩ በኋላ ነው የገዛሁት። በሴፍቲኔት እርከን በመስራት የሚሰጠንን ገንዘብ በመጠቀም 2 ወይፈኖች ገዛው። እነዚህን ወይፈኖች በማደለብ ሸጬ ነው